ከ20 እስከ 30 ያሉ እድሜዎች ውስጥ ከሆንክ ይሄንን ማወቅ መቻል አለብህ። አንደኛ እመን፣ ድህነትህን እመን። በልብስ ብቻ ሀብታም የሆንክ አታስመስል። ራስን እንዳትሸውድ ነው የምልህ። ሁለተኛ ጓደኛ ምረጥ። ምክንያቱም ጓደኛ ማለት አንተ ስለሆንክ። አንተ የአምስቱ ጓደኞች ውጤት ነው፣ ወይም የአንደኛው ጓደኛ ውጤት ነው። ያንተ ጓደኛ ምንድነው የሚልህ? እንቃም ነው? እንጨፍር ነው? ነው እናጭዝ ነው የሚል ጓደኛ ነው ያለው? ነው ወደ ስኬታችን እንድረስ፣ እንዴት ነው ወደ ስኬታችን የምንደርሰው፣ ምን ብናደርግ ነው ብሎ የሚያማክር ጓደኛ ነው ያለው? እሱን ኮሜንት አድርግልኝ። ሶስተኛ ኩራትን ቀንሰው። ምክንያቱም የድሃ ልጅ ኩራቱ ሞቱ ነው። ስሞት ብቻ ነው አጅበው ወደ መቃብር የሚወስዱት ማለት ነው። ስለዚህ ኩራትን ቀንሰህ ዝቅ ብለህ ደፋ ቀና ብለህ ስራ። ያኔ ነው ወደ ስኬት የምትደርሰው ማለት ነው። አራተኛውና የመጨረሻው ሴትን አታሳድ። ሴትን ማሳደድ የሆነ እንደ እርድና ቆጥረህ ከሆነ ተሳስተሃል ወንድሜ። አሁንማ ፋርነት ሆኗል እንደው ማለት ነው። በቃ ያላሳደድከው እስካሁን ሴት ያልነካው ከሆነ አሪፍ ነው፣ ጥሩ ነው። አንተ ስኬትን ብቻ አሳድደው። ሴት እስካሁን ያሳደድከው ደግሞ ተው በቃ ይበቃል፣ ወደ ስኬት ብቻ ቀጥለው። ሴትማ ያንም ትደርስበታለህ። ሴት በ50 ዓመትም በ40 ዓመትም ሴት አታጣም። አንተ ብቻ ስኬትን አስቀድሞ ያን እንደ ጭራ ይከተለዋል ማለት ነው እንጂ እንደ ጭራ እንዳትከተላቸው። ምክንያቱም ወንድ ልጅ ንጉስ ስለሆነ ይከተሉታል እንጂ አይከተልም። እና አላማን ብቻ አስቀድም። እንኳን ሴት ማንም ወንድ ይከተላል ማለት ነው። ስለዚህ አላማን አስቀድም። አይዞህ በርታ። ኮመንት አድርግልኝ፣ አስተምራለሁ፣ አናግራለሁ።